ዜግነት ሰጥቷል አሁን እኮ ከምኒልክ በላይ ከምኒልክ በፊት ኢትዮጵያ አልነበረችም ዛሬ አንደኛው ክፍለ ዘመን እኮ ኢትዮጵያ ከምኒልክ አልነበረችም መልስልኝ ያን ቀን አኑሮሃል ሚኒሊክ ዛሬ ሚኒሊክ ይሄ ሐሳብ የለውም ይሄ መሐመድ የሚባለው ሐሳብ አልነበረችም ይሄንን መልስልኝ ከሚኒሊክ በፊት ምድር አለ የለም እስኪ ልጠይቅ ከአባገዳ በፊት ምድር አለ ኬንያ ብራዘር መሐመድ አንደኛ ሰዓት አዳምጠኝ የሆነ የተደበቀ ነገር ተነፍቶብሃል ማን የተደበቀ ያስቀመጥከው ነገር ይሄ ህዝቡን እኔ አንድ ነገር ልንገር እምሸውደው ነገር የተነካብ ነገር የጠየቁት ጥያቄ እሱ አንተ እንደሙሉ ሰው መጀመሪያ አሻንጉሊት ይመሳሰላሉ መልስልኝ መሐመድ እስኪ መነጽርና አስተካክለው እስኪ ወይ መልስልኝ ተው መነጽሩ ማሉና አዋራኝ እኔ ያሰርከውን ትርቲቦን አንሳና እሱማ ነው የኔ ማን እንደሆንኩኝ የሚያስታውቀኝ እኔም ይሄ ማን እንደሆንኩኝ የሚያስታውቀኝ ከሆነ ማንነት ነው አከብር ገመዱን ፍታው መነጽሩን አንሳ ጄኔራል መነጽሩን አንሳ ጄኔራል መነጽሩን አንሳ ጄኔራል መነጽሩን አንሳ የሚኒሊክ ያዘውና አዳምጠኝ እሱ ያዘው እንትና ያሻው አዳምጠኝ ማሜና ጀነራል አዳምጠኝ ያውልህ ጀነራል አንተ ለኡነት ፍረድ ልጁ እንትና ጀነራል ያዘና ጆከር አንተ ለኡነት ፍረድ ሌላው ወሬው እንመለስበታለን አሁን ጀነራል ያነሳ አሻንጉሊትና እቺ አሻንጉሊት ትመሳሰላለች እሱ ነገር እሱን አልመልሰውም አስሊ አንተና እሱ ናቸው የጀመራችሁት አንተና እሱ ጨርሱት እኔ አሁን ለመሐመድ ነው ጥያቄ በዚህ ላይ እኮ የተጠቃቀሙት አንተ ለኡነት ውሃውን ቀስ ብላ ለአቶ መሐመድ እኔ ጥያቄ አለ ለሱ ጥያቄ አለ ጀነራል እናደደ የለም አይመሳሰልም ይመሳሰላል በቃ ወሰድ ኖ መሐመድ ነፍጠኞችን ሲመለከት ይበሳጫል ይናደዳል ለምን የበታችነት ስሜት ይሰማዋል መሰለኝ ወደድክም ጠላህም ምን አንድ ነገር ልንገርህ ይኸውልህ መሐመድ ነፍጠኛን በሚያይ ሰዓት ይበሳጫል ለምን እንደው አላውቅም የበታችነት ስሜት ይሁን ለምን እንደው አላውቅም ግን ኦሮሞ ነው አንተ ጆከር ቶ ወደ ስድብ አይበሳጭም አትናደዱ ጆከር በእናትህ እኔ ስድብ አይደለም ቶ ስድብ ምናምን አቦኔ ስድብ አይደለም ጀነራል አስሊ አሁን እነሱ ሁለቱ አሁን ነው መጣው አይደለም እኔና አንተ ስለምን ያወራን እናታውቅና ከዛ በኋላ ሚያግዙን ከሆነ ያግዙን እነሱ ማፈልጋቸው ከሆነ እነሱ ይውጡና እኔና አንተ ለምን አንፈታም ችግሩ ግርግር ለምንፈታው ነው ወንድና አዳምጠኝ መጀመሪያ ለመሐመድ ማስተላለፈው መልእክት በዚህ ደረጃ ሚኒሊክን ጠልተው ሰው ያከብረኛል ብለህ እንዳትጠብቅ እኔ ጋር ያለው ነገር ሚኒሊክን ጠልቼ ወይም ደግሞ የሆነ ነገር ተናግራ ሌላ ሰው ያከብረኛል ብለህ እንዳትጠብቅ በቃ እሱን እናንተ ሁለቱ ጠብቀኝ መጀመሪያ ቆይ አንዴ ጆከር ፈኒ አንተ ቆይ አስሊ አንተም ትሰማኛለህ ሰማኝም እኔ ልናገርና እስኪጨርስ ትጠብቀኛለህ መጀመሪያ አንዴ የምትናገርበት ኢሹ ፍቃድና እኔና እሱ እያወራን በነበረ ሰዓት መጥተህ አንተ ስለ ሚኒሊክ ልታብራራል የተነሳ ምንድን ነው የጠየቀኝ አንተ ምንም አልጠየቅኩ የጠየቅኩ ስለዚህ አሻንጉሊት ብቻ ነው ኦኬ ስለዚህ አሻንጉሊት ስትጠይቀኝ ደግሞ ይመሳሰላሉ ወይ አይመሳሰሉም አድምጠኝ ነው የምልህ ለምሳሌ ዝናብ እሳት ነው ብለህ ብትናገር የሰው ልጅ ዝናብ እሳት ነው ብለህ ብታወራ የሰው ልጅ ይህ ሰው ጤነኛ ነው ወይስ እብድ ነው ነው የሚልህ እንደኛ መታሰብ ዝናብ አንተ በእጅ የቧጨርከውን የህፃን ልጅ ጭረት የሚመስልን ፎቶንና ኤግዛክት በኖርማል የተቀመጠና አሻንጉሊት አይመሳሰልም ብለህ ስትጠይቀኝ ይሄ ከጤናማ አይነት ሰው የሚጠበቅ ስላልሆነ ነው የሰው ልጅ አይምሮ ካለህ በደንብ አይምሮ ካለና ከተማርክ ይሄን ነገር እንደዚህ ጥሎ ዲዛይን አድርጎ የሰው ልጅ ነው እነዚህን ነገር ሰርቶ ኦኬ አሁን ቁም ነገር የምታወሩ ከሆነ ቁም ነገር እናወራለን አለ በተከረ የሳል ይደረግበትን ኢሉስትሬተር እዚህ ላይ ታያለህ አይደለ እኔም ዲዛይን ክሬተር ይሄ ሰውዬ መሐመድ የተባረው እሱን ራሱ አንተ እጅ ላይ ያስቶ ላፕቶፕ ራሱ የሚኒሊክ ነው ይሄን ታውቃለህ ጆከር ፈኒ ይሄንን ቀልደን
እናቆምና ቆይ ከሱ ጋር እያወራን ስለሆነ እኔ ብራዘር ቀድ አይደለ እኔ ጆከር ቻላችሁ ሰራዊ ደረሰ አሁን ጥያቄው አሁን ቢሆን ጥያቄ አላውቅም አሁን መስገብ ይፈልጋል ተስማሙ ጆና አሁን ጀነራል እኔ እንዳስታም ማለት ነው ሚያሳምን ነገር አውራና አሳምን አንተ ማውራና አሳምን ያለና ጆከር እናዳምጣችሁ ኦኬ ጥሩ ነው እኔ አሁን ከቀደም ጀምራችሁ ስትከራከሩበት የነበረን ቶፒክ በትክክል ስለሰማውኝ ነው እዚህ ጋር መጥቼ ከእናንተ ጋር ፓርቲሲፔት ለማድረግ የመጣው እሱም እንዳንድ ኢትዮጵያዊ ስለ ኢትዮጵያና ስለ ሚኒሊክን በሚመለከትና ስለ ኢትዮጵያ በሚመለከት የሚያወራ ከሆነ እኔም ከእናንተ ጋር የመከራከር መብት እንዳለኝ ጠንቅቆ ማወቅ አለበት እውነትም በኢትዮጵያዊነቱ የሚኮራና የሚጸና ከሆነ አሁን እሱ የጠየቀ ሚኒሊክን አይ ላቭ ዩ በለውና ጌም እንጀምር ሚኒሊክን ደግሞ አይ ላቭ ዩ ካላልክ አንጫወትም ሚኒሊክን አይ ላቭ ዩ ለማለት ምንድነው እኔ ከሚኒሊክ ለየት ያለ ነገር እኔ አይ ላቭ ዩ እንድለው የሚያስገድዱኝ ነገሮችን ንገረኝ ብሎ በትክክል ሲጠይቅ ስሜቱን ተቆጣጥሮ አስሊ ማለት ነው አንተ ደግሞ ያልከው ሚኒሊክ መኪና ሰርቷል ቴሌ ያስገብቷል ባህር ዛፍ ኢትዮጵያ ውስጥ አምጥቷል እና የመሳሰሉትን ነገሮችን ዘረዘርክለት እሱም የመለሰልህ ጥያቄ ቆይማ ተረጋጋልኝ ጀነራል እሱ ደግሞ መልሶ ሚኒሊክ ሜዲ ሚኒሊክ የሚለውን መኪና አሳየኝ እና ማየት ማመን ነው በአይኔ ያላየሁትን አልፈርድምና አሳየኝና ከዛ በኋላ አይ ላቭ ዩ ሚኒሊክ እልልሃለሁ ጅማ ቤተ መንግስቱ ላይ ጅማ ቤተ መንግስት አትባል እኔ የጅማ ልጅ ነኝ ሚኒሊክ ከተለያዩ ሀገራቶችን ያስገባው መኪና እንኳን በሚኒሊክ ዘመን ዛሬ ላይ ኢንጂን አይሰራም ኢትዮጵያ ውስጥ ዝም ብለህ አንተ እንደ ስለ ኢትዮጵያ አታውቅም እንዴ والله አንተ ጅማ አይደለህ ما والله انت والله تبالي انت والله እንደ ኮንጎ ጫማ በየቦታው ወዳልቆ ነው እሺ አሁን አትጣሉ አሁን አዳምጡ አቶ መሐመድ እና ጆከር ነው ጆከር ራስን በርበሮ እናንተ በተራራ ነው ሚኒሊክን ጆከር ይሰማል እጅግ ሙታው ነው የሚወዱት ትናንትና ሆቴል የሚኒሊክ ፎቶግራፍ ባኪ እንደው እንደ ጅማ ስለ ሚኒሊክ ጠንቅቆ የሚነግር የለም እግር ባለው የሚወዱት ነገር በነገራችን ጅማዎች የሚባል ነገር እንዳለ ያሳየው የጅማ ሰው ጅማዎች በጣም ነው ጀነራል አንድ ጊዜ እስኪ ቆይ አቶ መሐመድ ስለ ሚኒሊክ እስኪ ታሪክ ንገረኝ እስኪ በአንተ ስሜት ውስጥ ያለው ሚኒሊክን እስኪ ንገረኝ ኦኬ በእኔ ስሜት ውስጥ እኔ ለምሳሌ የኦሮሞ ልጅ ነኝ የጅማ የተወለድኩኝ ከኦሮሞ ደግሞ ቦታዬ ማለት ነው ሚኒሊክ ማለት እንደኔ እይታ እንደ ሙሐመድ ቢን አልጀዚራ እንደማናቸውም ኢትዮጵያውያን አገሪቷን ሲያስተዳድር የነበረ ከሱ በፊትም መንግስታቶች ነበሩ ከሱ በኋላም አሉ ሚኒሊክ ለኔ ለሙሐመድ ቢን አልጀዚራ እንደ ኦሮሞ ልጅ ጨፍጫፊ ገዳይ በዳይ እንኳን እሱ ቀርቶ በሱ ፊሎሶፊ የሚንቀሳቀሱ ሰዎች ለአገሪቷን ጠንቅ የሆነን ስርዓትን ያሰፈነ ሰው ነው እንደ ግሌ ማለት ነው። ማን የነገረህ? ይሄን ታሪክ ግን ማን የነገረህ? በዛ እድሜ በሚኒሊክ ጀነራል አንድ ጊዜ አንተ ስማልን ጋር የትናንትና ጭንጋፍ ነው ይሄን ታሪክ የት ነው ያነበብከው? ጀነራል አንድ ጊዜ እኔ ልጨርስ እሺ አንተ በሱ ጊዜ እድሜህ ነበር ይሄን ታሪክ ታውቃለህ ወይስ ማንኛው መጽሐፍ ላይ ነው ያነበብከው? ይሄን የተደረገበት መጽሐፍ አንጣና አንብብልኝ እስኪ። አንጣ ኦኬ አንጣ ምን ያመጣል? ሲጀመር ትክክለኛውን ታሪክ አንጣና አንተ ፊትህን አትፈልግ። መጀመሪያ ፊትህን ተሳርከህ ተነጋገራ። መጀመሪያ ምን ትኮሳተራለህ እንዴ? ምንድን ነው ምን እንደሆነ ታውቃለህ? ጅማ ሳትወለድ የጅማ ኦሮሞዎችን ታውቋሻለህ። አቦኔ ስለ ጅማነቱ እኔ አያገባኝም። እኔ ስለ ጅማ የሚያገባኝ ነገር የለም። ጅማ አቦ ዝም በል። እኔ ጅማ ሆነ ማን ሆነ አርሲ ሆነ አንድ ነው ለኔ። ኦሮሞ ነው። ዝጋ ጀነራል
ጅማ ምናምን ብለህ አትከፋፍል። እኔ አሁን የምጠይቀውን ጥያቄ መልስልኝ። አንተ የትኛው መጽሐፍ ላይ ነው ለአንተ ጡት ቆራጭ ነው? ለአንተ ህዝብን ጨፍጫፊ ነው? ሚኒሊክ ለአንተ ባንዳ ነው? አንተ እስኪ የት ነው ትክክለኛው መረጃ አንጣልኝ። በዛ አሁን በእኛ እድሜ ያለ ሰው ነህ፣ በእኛ እድሜ ያለ ሰው ነህ። ግን ወደ አንተ እዚህ ዘመን ላይ አሁን የሰው ልጅ ሰው ሆኖ በሚሄድበት ዘመን ላይ እንደ ሰው በሰለጠነበት ዘመን ላይ ጡት ቆርጣችሁ ህፃን ልጅ አርዳችሁ ከእናት ማህፀን ላይ ህፃን ልጅ ፍቅጣችሁ አሳይተኛል። ትክክለኛ ታሪክ እየነገርኩ ነው። እንዳያም እጅ ላይ ደም አለ። ስለ ሚኒሊክ ነው እየጠየቀኝ ያለው አይደለ? ስለዚህ እኔ አሁን ትክክለኛ ታሪክ እየነገርኩ አቦ ጄኔራል በእናትህ ወይ አንድ ጊዜ አዳምጠኝ። ወንድ ልጅ አይደለም። መደማመጥ ካልቻልን መደማመጥ አንችልም። ምን ይሄ ከረጢት የሚበዝ መሐመድ ነው። ስማኝ እስኪ መሐመድ አንድ ልጨርስልህ። ይኸውልህ አሁን እኔ ኦሮሞ ገዳይ ነው ስልህ ወይም በምን ብለህ ማስረጃ አንጣ ብለህ ልትጠይቀኝ ነው አይደለ? ማስረጃ እመጣልሃለሁ። ልክ እንደዚህ አድርገህ ማስረጃህን አንጣና ከዛሬ ሚኒሊክ ለአንተ በደል ያደረሰ ሁኔታ ጋር አያይዘህልኝ አይደለም አሁን አንተ መጠየቅ ያለብህ ስለ ሚኒሊክ። አሁን ከዛሬ እኔ ወደ አንተ እኩል መለስልህ ነው። አሁን ምሳሌ ነው የሰጠሁሽ። ስማኝ፣ የትኛው መጽሐፍ ላይ ነው? ኦኬ ልንገርህ። በማንኛው ማስረጃ ነው? በማንኛው ማስረጃ? አፈ ታሪክ ይዘህ እኮ ነው። አፈ ታሪክ ይዘህ ነው የምትናገር። ይሄ ጭፍን ጥላቻ ነው። ጭፍን ጥላቻ ነው። አሁን የራስን እይታ ነው ለእኔ እየገለጽክልኝ ያለው እንጂ እኔ መብት አክብረህ መልሴን ናሽ ማስረጃውን አንተ እኔን አሳፍረኝ። እኔ የሚኒሊክ ልጅ ነኝ፣ ነፍጠኛ አማራ ነኝ፣ የሚኒሊክ ልጅ ነኝ። መረጃውን አንጣና አሳፍረኝሽ። እንኳን የሚኒሊክ የሰይጣን ልጅ መሆን መብት አለ። እኔ አልከራከርህም። ለምን ሆንክ ብያል ጠይቄ እኔ ሰይጣን ልሆን አልችልም። አማራ ነኝ። እኔ ሰይጣን ልሆን አልችልም። የሰው ልጅ ነኝ። አማራ እሱን የሰይጣን ልጅ ልሰይመኝ። ለንግግር ስነ ስርዓት ይኑር። ለንግግር ስነ ስርዓት ይኑር። ንግግርህን መንገድ እንረዳዳ። አጥል ያደግኩኝ የአባገዳ ልጅ ነኝ። ስርዓትን እንዴት አድርጎ እኔ በሚኒሊክ ታሪክ ያደግኩኝ የሚኒሊክ ልጅ ነኝ። መጽሐፉ ለእኔ እኔን አይወክለኝም። እኔን አይወክለኝም እሱ መጽሐፍ። እሱ ለአንተ ነው። አባገዳ እኔን አይወክልም። አባገዳ እኔን አይወክልም። አባቴ ግዳን መንበት ዘ ታሪክን ከዚህ ላይ ነው የምነግርህ። እኔ ታሪኩን አንሊ መጽሐፉን ትክክለኛውን ታሪክ ነው የተባልከው ወይ? መጽሐፎችን ልነግርህ እችላለሁ። አማርኛ ሰወራህ እኮ ኦሮምኛ ካወራኸኝ እኔ እናንተ ልንግባባ አንችልም። እኔ አማርኛ ተናጋሪ የሚኒሊክ ልጅ ነኝ። አይ እሱን ኮተቴን ተውሽንት ቤት ተጠቀም። ይሄን ንግግር አይደል የምትፈልገው? አንዴ ይሄን አንቀለብ ነው የራስ መብት ያሳየኝ መጽሐፎች ጆከር እየጠየቀኛለሁ። አሁን አትተዳደቡ። ጆከር አንዴ ቆይ፣ አንተ ያሳየኝ መጽሐፍ አንሳው። አንተ በአባገዳ ታንተ ፋኖነት የምትለው ፋኖነት አዳምጣውን መጀመሪያ አዳምጠኝ። ስማ፣ ከዚህ ጋር አላመዛዝንም። ሲጀመር ይሄ መጽሐፍ ያንተን ስጋ ያንተን ዝርማን ያንተን ቤተሰብ አንተ ካንተ በላይ ወሮ በላ የለም። አንተ በእናትህ ላፊ አትናገር። ካንተ በላይ ወሮ በላ የለም። የሰውን ስጋ ኖ በስነ ስርዓት በመረጃና በማስረጃ በታሪክ መነጋገር የምትችል ሆነ ከዛ ያለፈ ነገር አየው አይደል? ፋኖነት እንትን በለው እባክህን። አንተ እዚህ ጊፍት ላይ ከሚሰጠል አንበሳ አንተ ሲጀመር ጅማ አንተ አልተወለድክም። አንተ ጀኔራል አቦ ጅማ ባናቱ ይተክለት። እኔ ስለ ጅማ ያገባኝ ሰው የጤና የለም። ጅማ ብሎ ሊሞት ነው እንዴ? ጅማ ምን አገባህ? ጅማ ኦሮሚያ ክልል እኮ ነው። አይ አንተ ሰው ያማል አያገባኝም። ጅማ የሚወለድ ኬንያ የሚወለድ ማዳጋስካር የሚወለድ አያገባኝም። ስለ ጅማ አባቴ ሚኒሊክ እግር ባዶውን ሲመጣ አቦ ጅማህን እዛው ኑርበት። እኔ ስለ ጅማ አይመለከተኝም። እኔ አማራ ነኝ። አዳም እኔ የመረጥኩ ዘረኛ ነኝ። አንተ በላይ የመረጥኩ ዘረኛ ነኝ። አቦ ጀኔራል በቃ ነው ይወጣው ነገር ማያሰማን ሰው ነው። ሚኒሊክ እግር ባዶ ሲመጣ እንደጋባረው ነገር ተጠየው በዚህ መጽሐፍ ያስለበሱት አሁን ጀነራል እና ማም ጀነራል ምንድን ነው የምትረብሽው? ጀነራል ለምንድን ነው የምትረብሽኝ? ለምን በህይወት ጀነራል ለምንድን ነው የምትረብሽኝ? ጀነራል ለምንድን ነው የምትረብሽኝ? ለምን አልነጋገርም ከሱ ጋር? ለምን እኔ ጋር ያልመልስለትም? አንተ እየጮህክ እኮ ነው ያለው። ቀጥል መሐመድ።
አሁን ስለ ሚኒሊክ ታሪክ አንተ ያነበብከው መጽሐፍ ታሳየኛለህ? እያነበብክ አሁን ታሳየኛለህ? ኦኬ አንደኛ ኢንፎርሜሽን ወይ መረጃ ከምን አንደኛ የሚባል ነገር የለም። በአማርኛ በአፍህ አይደለም መጽሐፉን ትክክለኛ ታሪኩን ነው የምታቀርብልኝ። መጽሐፍ ስትጽፍ ከመላእክት የመጣ አይደለም እኮ ወይ ቁርአን እጀኛ እኮ አንተም ለቅለቀህ እኮ ማቅረብ ትችላለህ። ታሪኩ ከየት እስከ የት መቼ እንደተጻፈ ያንን ነገር እኮ ማወቅ እንችላለን። ደደባረከኝ። ስለ ታሪክ የምታውቅ ከሆነ ታሪክ የሚጻፈው መጽሐፍ ቅዱስ ወይ ቁርአን አይደለም፣ ከፈጣሪ የሚላክልህ ዳይሬክት የምትቀበለው ልክ ከአባቶች ከአፈ ታሪኮች ከታሪክ ተቋዳሾች የምሰማውን ኢንፎርሜሽን ሰብስበህ ነው የምጽፈው እንጂ እኔም ጻፊ መሆን እችላለሁ። አንድ መጽሐፍ እሺ እኔ ቆይ አጎቴ አንድ ጊዜ እድል ስጠኝ። እኔንም አዳመጥኩ አይደል? ዛሬ ላይ ምናልባት ያንተ የኦሮሚያ ነፃ አቧን ታፈን አትክፈት፣ ስነ ስርዓት ያዝ፣ አርፈት ተቀመጥ። መከረኛ ባንዲራ ትላለህ አንተም። ዳይፐር የህፃን ዳይፐር ባንዲራ ተብሏል። እኔ የምነግርህን ነገር አዳምጥ። እሺ ጸጥ በልና አዳምጥ። እኔ ሰምቻለሁ አይደል? መስማት ከቻልክ አድምጠኝ። ሰራህ ነው ቀጥል። እያስፈራራኝ አይደለም። ኦኬ አዳምጠኝ። ኦኬ እኔ አላስፈራራህም፣ አዳምጠኝ። እኔ ላስፈራራ ምናምን አይደለም። ቀጥል። በአካል ቢሆንስ ብላለሁ። እኔ እውነቱን ልንገርህ፣ የምታደምጠኝ ከሆነ ስማኝ። ምሳሌ ዛሬ ላይ የአንተ ነፃ አውጪ ኦሮሚያ ነፃ አውጪ ብለህ የምታሽሞነሙነው ደረት ላይ ለጥፈህ የምትሄደው ታጋይ ነው ያልከው ወለጋ ላይ በግፍ አማራን የጨፈጨፈው ራስ በእጅ ቪዲዮ አድርገህ ሚዲያ ላይ ስነስርዓት ስትነካ ቂጥ ሲነካ ህመም ቂጥ ላይ ያለው መርፌ ህመም። እኔ መጀመሪያ አዳምጠኝ፣ ስማኝና እኔ ልጨርስልህ ልመለስ። እኔ ስጨርስልህ መናገር አትችልም። አንተ ምንድነው የሚያንጣጣ? ሀፍ ላይ ቆሏል እንዴ ሰውዬ? አንተ ነህ እየተቆላ ያለው። ስለ ሚኒሊክ እያወራን ስለ ወለጋሩ ተምር። ኧረ አንቺ እኔ ወንድሜ እኔ አለቃህ ነኝ። እኔ ትንሹ ሚኒሊክ ነኝ። በቃ ምን ያደርግልሃል? የምትፈልገውን ጥያቄ ልጠይቀኝ ትችላለህ። ሚኒሊክ እንኳን ማለት ነው እንካ ስማኝ። ስለ ሚኒሊክ የምትሉትን ነገር እኛ ባደረገው ነገር እልህ ይዞን በህይወት እያለ ጉዱን አሳይተነው ሳይወረድ ስላለፈ ነው የሚቆጨን። ስለሱ ምናነሳ እንጂ እሱ ፍራቻ አይደለም። አንተ ደግሞ ይሄ ስለምታወራው ምላስ ቆርጬ ቂጥ ላይ ለጥፍልሃለሁ። እኔ አማራ ነኝ፣ አንተ ዋጋህን ታገኛለህ። ከብት ነህ። እኔ ልንገርህ ይሄ ጥንብ ምንም የምታመጣው ነገር ከማዳጋስካር ሚኒሊክ እኮ ለአንተ ብዙ ታሪክ የሰራ ሰው ለአንተ ከቦቲ ጥንብ ጋር እኮ